እንግዲህ ከአማቶች ፈተና ወደክ ማለት ነው። ይሄ ለፈተና ወደክ ለፈተና ነበር ይሄ ተዘጋጀልክ። ተንኮል አስበሽ ነው የእንጨት። አይ ተንኮል አይደለም። እስኪ ሞክራት። ይሄ ከባድ ፈተና ነው አይዞህ። ኧረ ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው እንግዲህ ሰሞኑን ያው ቪዲዮአችን ብዙም ባይታይም ቀን በቀን ብቅ እያልን ነው እንዳንነፋፈቅ ማለት ነው። እና ደግሞ ያው ቅዱሴን በጀርባ ይኸው ቅዱሴ ያው እንግዲህ ቦታ ስለተቀየረበት መሰለኝ በቃ ካንቺ ስራ አልጠፋም ብሏል። ያው ቪዲዮ አብረን እየሰራን ነው ማለት ነው። እና ዛሬ ማነው እስኪ ናቲን ያው ለፈተና ነው የማመጣው እንጨት ፍለጥልኝ እለዋለሁኝ። በቃ እስኪ እሺ ይላል አይልም፣ በዛ ላይ ደግሞ እስኪ ይችላል አይችልም የሚለውንም በዚህ ለማየት ነው። መቼም ያው ናቲን ሁሉ ጊዜም ከማስቸገር ወደ ኋላ ብያላቅም እስኪ ዛሬ ምን እንደሚል ደግሞ እሺ ይለኛል አይለኝም የሚለውንም ይችላል አይችልም የሚለውን ማለት ነው። ማለት እስካሁን ድረስ ያው አዲስ አበባ ውስጥ እንጨት ምናምን አንጠቀምም ታውቃላችሁ። እዚህ ጋር ግን አብዛኛው በእንጨት ነው የሚጠቀሙት። ለምሳሌ እንጀራ የሚጋገረው በእንጨት ነው። ደግሞ የሆነ ብቻ አስቸኳይ ከሆነ ብዙ ጊዜ በእንጨት ነው እዚህ ጋር የሚጠቀሙት። እና እዚህ ጋር ለእንጨት ናቲን ፍለጥልኝ ይላል። እሺ ይላል አይልም። ከዛ ደግሞ ይችላል አይችልም የሚለውን አብረን እናያለን። እንግዲህ እስኪ እንጠይቀዋለን። ናቲ ና እስኪ ይህችን እንጨት ፈለጥ አድርጋት። ይህችን እንጨት ፈለጥ አድርጋት። ይህችን እንጨት አንቺ በምንድን ነው ፍልጠው? በሱ አስጠልቼ አንቺ ቀልድ እኮ አይደለም ኑሬ ነው። ቀልጃለሽ እንዴ? በዚህ እንጨት ፍልጠው አይደብርም? እስኪ ሞክረው። ይሄው ይሄ እንጨት አይፈልጥም ሲጀምር። ይሄ ተሻራረፈ ነው አይተሽዋል ነው ወይስ ምንድን ነው ስሟ? መፍለጫዋ ራሱ ቅርቅር ይላል። ኧረ ታስፈራለህ ናቲ። በእጅ የያዙት ምንድን ነው እንደምን ይቆጠራል የሚባለው ማለት ነው። አሮ ሲያስፈራ መቤት ሲያስጠላ እግዚአብሔር እንዴ መድረጋ ራሱ ያስፈራል። ብቻ ረስተኸው አንተ ማለት ናቲ ሳት ብሎ ወደዚህ የሚመጣ ነው የሚመስለው። ወይ ይሄ ነገር አይተሽዋል? ጥርሱ ተሸርፏል። አልቻልኩም። አትይሽ አየምሬ ነው። ቀልድ ደግሞ ይቅርብሽ። ብዙ ጊዜ ማስተካከያ ሰጥቻለሁ እንደዚህ አይነት ፈተና። እንዴት እንጨት ካልፈለክ ብሩ ፈተና አለ እንዴ? ምን ችግር አለው? በዛው ይጠቅመናል። አዳሁ ስታስፈራው ዲክ አንተ ለነገሩ ጎት ሞክራለህ ጎበዝ። አረጀን ድሮስ እኛ አቀማጣን ነው እንዴ? መፍታታቷና መስመሽ ነው ሲያስፈራ። አንተ እንጨቱ እንደኔ የደረቀው ራሱ ስማ። እጅን ተጠንቀቅ። ስንጠሩ በእንትኑ በኩል አትሞክረው። ግን ያስፈራል። እንትን ወረደች በታች። እጅን ተጠንቀቅ። ለማንኛውም ማለት ነው ጎበዝ ነክ። እንግዲህ ያው በቅርብ አማቶች ቢኖረው እዚህ ማለት ነው ቢያዩ ጥሩ ነበር። ግን አንተና እኔ ብቻ ነን ያለነው። ለጊዜው አንተና እኔ ብቻ ነን። አትሰነጣጥረው። ኧረ ወንድ እንዲሰው ታደርግበጭክ ደግሞ ሽንሽን አታድርገው። ለእንጀራ ስለሆነ ወፍራም መሆን አለበት። በትልቁ ምስል መደረግ ያለበት ምን ይሄን ቃል
ግምስ ነው ትልቅ ግምስ ነው እንጂ ትልቅ መጥረቢያው ሲጀምር ኧረ ብቻ ከመጥረቢያው እጄ ይሻላል እኮ ነው እንጨቱ ራሱ ምስኪን ነው ሲማረም በል እኔ ግን ነፍስና ስጋ ይተፈቃል አራው ናትዬ ሲለመዱ ምን ነገር ቃል ሲባይ አረረረረረ ተመልካቾቻችን እንግዲህ ማለት ነው ያ ጎበዝ ነው ይችላል ፈተናው አልፏል ቅዱስዬ ተረኛ ነህ አንተ ግን ያው ያስፈራን ግን እውነት ለምናገር እንጨቱ በጣም ደረቅ ነው ትናንትና እየሞከሩት ነበር ወንድሞች እና ትናንትና እንደዛ አትሞክርም ነበር እነሱ ጋር እና ጎበዝ ነው አይ ሰው እንዲያይ አይደለም ሰው እንዲያይ ሳይሆን እንጨት እያሉ የሚፈልጥ ልክትልህቲ እዛን ሰዓት እንትን እርግጥ ስራ ይዘህ ነበረ እኔም አልጠየቅኩም ከምን በላይ ልጅ ነው ከለል አድርጌዋለሁ አላማሽ ግን ምንድነው እስኪ ተመልካቾች እስኪ ጎበዝ ነው እንዴት ነው ካሜራ አስቀምጠሽ አይ ምንም አይልም ሳታናው ነው የሚባለው ታውቶ ብቻ ያረ እንደሱ አይደረግም ወዱ መጥረቢያው ራሱ ማለት ነው እጅን ተው መጥረቢያው ራሱ የተረገመ ነው እግዚአብሔር መጥረቢያ እኮ አይደለም እሷ ሲጀመር በእኛ ጥልቆ ትባላለች ትንሽዬ ስለሆነች ጥልቆ ምንድን ነው የምትባለው በእናንተ መጥረቢያ ትልቁ ነው ለኛ ቋንቋ አቅም የላትም እሷ ያው ትንሽዬ ነው ፈለጫይቱ ማለት ነው መጥረቢያይቱ እንጂ ልጁ ግን ምንም አይደለም ከፈተና አልፏል ወንድ ግን የለም ይምር እንዴት ደህና እንትን እንኳን ደግሞ እንዴ እዚህ ከተማ ውስጥ ምን ይሰራላችሁ አንገጠር ነው እንጂ ያለው ገጠር እኮ ሞቷል እስኪ ነው ሞላባት እኔ ከዛ ነው የሚያስጭኑት የተፈለጠው ከዛ ስለሚያስጭኑ ነው እንጂ እዚህ ብዙም እንትን አይሉም ስለዚህ ግን ነበራት የት እንዳደረገችው አላውቅም እንጂ ለማንኛውም ያው በያዛቸው ብር ውጭ ጥለው ይሄድ ምን መፍለጫውን ሌባ ነው ያው ደህና ነው ግን ሽንሽን ያደረጋቸው ለምንድን ነው የሚባሉት ይት ያው ለማንኛውም ማለት ፈተና ወድቃ ተብዬ ነበር አንቺ ወጥተህ ምን ማለት አይቀር አይ በቃ እንግዲህ ዝሮ ጎበዝ ነህ ምንም አትደም ያው መፍለጫው አሪፍ ቢሆን ጥሩ ነው የሲሳይ ትናንት ይዟት መጥቶ የነበረችው ግን በጣም አሪፍ ነበረች ይከባል ይሄኛውን ከምፈልጥልሽ ይሄኛውን በሰነጥቅልሽ ይሻላል አራሱ ሲው አይደለ ቀድሞ ስቋንና ስለዚህ በቃ ጎበዝ ነህ አሪፍ መፍለጫ ቢኖር ጎበዝ ነህ አባቴ ምን ነው አንተ ደግሞ ልታይ ነው ለማየት ደግሞ ብቻዬ መከራው ነው ጎበዝ ነኝ ኧረ ብቻ አይደረግም ወዱ ተወጀ አይደለም ቆርቆሮ አይደለም ይቆርጠኝ እንዴ እንጨት ስንጥር በጣም የሚያስፈራው ከስንት ዓመት በኋላ ነው እንደዚህ እንትን አልከው ከታች ያለውን ሞክርሽ ውዱ ይሄ በትልቅ መፍለጫ ነው የሚሆነው አባቴ ከታች ያለው ሞክር አንደኛ እንደዚህ እንትን ይላል እኛው የታችኛውን ነው ሞክረው ይሄን አርሱ ይቆይ እንዴት ማርያም ያው ደግሞ እኔ በተለይ ነገ ማለት ነው በጣም ብዙ ጊዜ እኔ እንጃ በጣም ብዙ አመት ሆነኛል እንጀራ በእንጨት እየጋገርኩኝ
እኔ ደግሞ በተለይ ነገ እንደሚያደርገው ናቲ የኔ ፈተና የሚያየው እንጀራ እየጋገርኩ ማለት ነው። እዛ ጋር ኩሽናው ጋር እንጀራ እየጋገርኩ እስኪ ታያላችሁ እችላለሁ አልችልም በሚለው ማለት ነው። አሁን በኤሌክትሪክ ስለሆነ ብዙም ያን ያህል አይከብድም። የእንጨት ግን በጣም የሚከብደው በይሰማ በይጠፋለ ከዛ ደግሞ እንጨት ማቀራረቡ ስማ ጭስ አለ ምናምን ብቻ ነገር ደግሞ የኔን ሙያ ደግሞ ታዩታላችሁ። ነው እንግዲህ አባወራው እንጨቱን ፈልጦ ካቀረበ ማወራዋ ደግሞ ያው ጋግራ ሰርታ ማቅረብ አለባት ማለት ነው። ማወራነሽ አባወራ ማወራ ማለት መስያባተናታ መስታወት ነው ማለት ያው ከፈለክ ጣል ከፈለክ ደስ እንዳለው ግን እኮ እዚህ ጋር ነው መቆም አልነበረብኝ። ሙድ ጥሩ ያስፈራል ማርያም አባዬ ጎበዝ ነው። ተመልካቾች እንዴት ነው? ይችላል ወይስ አይችልም? አያያዙ እንዴት ነው? አይበቃንም? ይበቃል። ሁለት ቦታ ስንጠቀም እሱ በጣም አሪፍ ነበር። ስለደረቀ እኮ ነው። በርጥቡ ቢሆን በጣም አሪፍ ነበር። ስለደረቀ ነው እንደዚህ የሚጠነክረው እና መፍለጫው የሚወስነው። ብቻችን ሰላም በላቸው ተመልካቾችን እና ይበቃናል። ደከመኝ። ሰላም ውድና የተከበራችሁ የኛ ቻናል ቤተሰቦች፣ በዛሬ አጋጣሚ ግን ያው ከአማቶቼ ጋር እንዳላችሁ ሁላችሁም ታውቃላችሁ። ከባድ ፈተና ነበር። ፈተናውን እንግዲህ አልፋል ተብያለሁ። እንጨት ካልፈለጥክ ስለተባልኩ እንጨቱን ፈልጬ በተግባር እያሳየኋችሁ ስለሆነ ፈተናውን አልፌያለሁ እና እንግዲህ ነገ ደግሞ የዚህኛው እሷን ፈተናት የሚለውን ኮሜንት እንድትጽፉልኝ ይፈልጋለሁ። መልካም ቆይታ። ቴንኪው። እወዳችኋለሁ።